እኔ ልቤ እየመታ ነበረ ስሰማ የነበረው። አላሁመ ለከል ሐምድ አላህ ኢንሻአላህ ከፍ ያድርግ ከዚህም በላይ ሲጀመር አምኜብክ ነበረ እንደዚህ እንደሚሆን በቃ አላህ ከፍ ያድርግ ከዚህ በላይ በቃ አላህዬ የተሻለ ቦታ ላይ ያድርስህ። በጣም በጣም ነው የምናመሰግነው። በቃ እስልምና የበላይ የሆነበት ዛሬ በቃ ስጠብቀው ነበር ይሄን ውይይት በጣም በጣም ለዘመናት ነው ስጠብቀው የነበረው ስቲል ማለት ነውና አላሁመ ለከል ሐምድ ሲጀመር መጀመሪያው ላይ በቃ ተበርዟን ከክርስቶስ ስቅለት ውጪ ሌላው ተበርዟን ብሎ መጀመሪያ 15 ሰከንድ ውስጥ ነው ውይይቱ ያለቀውና አላሁመ ለከል ሐምድ። ከዛ በኋላ ምንድነው የሆነው? ዲያቆኑ ቀጥታ 20 ደቂቃ የመጀመሪያ 10 ደቂቃ ሲያወሩበት የነበረው መጀመሪያ 20 ደቂቃ ከዛ በኋላ ጥያቄና መልስ ላይ ራሱ አንድ ጥያቄ ሳይጠይቅ አለቀ። የሱ ጥያቄና መልስ ላይ ጥያቄ ሳይጠይቅ አለቀ። ጥያቄ ጠይቅ አረባክ ጥያቄ ጠይቅ ቁርአንን ጠይቀኝ እያለው ጥያቄ ሳይጠይቅ አለቀ። ሳላይ ሲጠይቀው ቁርአን ምንም ባይብል ተበርዟል። ለምሳሌ ጸሐፊው አይታወቅም እያለ ጸሐፊው ይሄ አይታወቅም የሚል እንደ ባይብል እንደተበረዘ ማስረጃ መጣ። ርዕሱ እንደዚህ አይደለም ርዕሱ እንደዚህ ሊሆን አይችልም ሰው እያለ እንደ አንድ ጥያቄ ሳይመልስ እንበረበላለን። ምን አንድ ጥያቄ ሳይመልስ ውይይቱ አለቀ። እንትኑ ይሄ የሱ ሰዓት 20 ደቂቃ ሙሉ በሙሉ አለቀ ማለት ነው። ከዛ መጨረሻ ያደረገው ምንድነው? ሰማዕቱ ብራናና ባይብል ማወዳደር ጀመረ ማለት ነው። ውይይቱ የነበረው ሌላ ይሄኛው የነበረው ሌላ እና አልহামዱሊላህ ረብል ዓለሚን ቁርአን የበላይ ሆነ። ባይብል እንደተባለ ተንኮታኮተ። አላሁመ ለከል ሐምድ። እንግዲህ ክርስቲያን ወገኖቻችን ወደዚህ ሐቅ ወደዚህ እውነት እንድትመጡ እንጋብዛችኋለን። ሳላመሰግናችሁ ማላልፈው ደግሞ ታብ ያደረጋችሁ ሁላችሁንም አላህ መልካም ስራችሁን ይቀበላችሁ። ከጠበቁት በላይ ነው የሆነው። በቃ እቅዳችን የነበረው ወደ 20,000 30,000 ነበር። አሁን 45,000 ገብታችኋል። 500,000 ኮፒ ሊንክ አድርጋችኋል እና በጣም ነው የምናመሰግነው። አላህ መልካም ስራችሁን ወዶ ይቀበላችሁ፣ ከፍ ያደርጋችሁ። ቀላል አይደለም ያደረጋችሁት ነገርና ባረከላሁ ፊኩም። ወላሂ ምን ብዬ እንደምገልጸው ቃላት የለኝም። ያ ጀማ ቅድም ያልኳችሁ ይሄ ነበር፣ በተግባርም አይታችኋል። ወገናችን መጽሐፉን ሊያስረዳ ይቅርና ውይይቱን ያደረገው ምንድነው? መጽሐፍ ቅዱስና ሰማዕቱ ብራና። እናመሰግናለን። ሰማዕቱ ብራና ሁሉ ሰዎች እንዲያውቁና እንዲሰሙ አድርገሃል። ግን እዚህ ጋር ባይ ዘ ዌይ ሰውየው ወንጀል ነው የሰራው። እሺ ወንጀል ነው የሰራው፣ አስረግጦ መነገር አለበት። የሰውን መጽሐፍ ካለ ፍቃድ ወደ ፒዲኤፍ ቀይሮ ማዘዋወር መጠቀም ህገወጥ ወንጀል ነው። ሳላህ ኦፊሻሊ መጽሐፉን ወደ ፒዲኤፍ አልቀየረውም፣ ወንጀል ነው የሰራው። ይሄን ነገር አስረግጣችሁ ንገሩት። 100,000 በላይ መጽሐፍ እርስ በርሱ እንደሚጋጭ ለህዝበ ክርስቲያኑ በራሱ አንደበት እንዲያምን አድርጓል። ሰደቀላህ። ለዓለማቱ ጌታ ምስጋና ይገባው። ወቁል الحق وزهق الباطل ان الباطل كان زهوقا በል እውነት መጣ ውሸት ተወገደ እነሆ ውሸት ተወጋጅ ነበረ። በተግባር አይታችኋል። ያ መጽሐፍ እንደዚህ ነው የሚያዋርደው። ክርስቲያኖች ይሄን መጽሐፍ ለመወያየታችሁ ሲመጡ እንደዚህ አይነት ውርደትን የሚያጋጥማችሁ ሌላ ጊዜ እኛ ጋር መታችሁ ለማለት እንዳታስቡ ጥንቃቄ አድርጉ ብዬ እመክራችኋለሁ። ወሊላሂ الحمد ያ ጀማ ኮሜንት ላይ ሁላችሁም በተክቢራ ሙት አላሁ አክበር አላሁ አክበር አላሁ አክበር ተፈضሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሳላ ምናልባት ደርሶ ከሆነ ከውይይቱ በፊት እኮ አንድ ትላንት ማታ ይመስለኛል 200 ምናምን ሰዎች በነበሩበት አንድ ቮይስ አድርጌ ነበረ። ሳላ በጣም ትልቅ ውይይቱ ላይ መፈራለት ደካማ ጎን አለው እና ያ ደካማ ጎኑ ሰዎችን አፉ አይላቸውም። ውይይት ላይ ላይክ ሰዎችን አይተዋቸውም እና በጣም ትልቅ ደካማ ጎን ነው ብዬ በጣም ብዙ ሰዎች ተስማምተውኝ ነበረ። ያንኑ ነው ዛሬ የተመለከትነው። ሰውየው በጣም ሰው ቢያገኝ በቃ ተተናህል አይነት ብሎ የሚያዝንለት ሰው ቢያገኝ በጣም ደስ ይል ነበር። በጣም አሳፋሪ ነው። ኢምራን ልክ እንዳለው የአንድ ሰውዬ መጽሐፍ ምን ያህል መሸነፍ እንደሆነ ማለት ነው። ቢያንስ እዚህ ፊት ለፊት ያለው ሰው መጽሐፍ ጽፎ የሱ መጽሐፍ ኮት እየተደረገ ነው እየተወራ ያለው። ቢያንስ መጽሐፍ ጽፏል ሳላህ ማለት ነው። የሱን መጽሐፍ ኮት እያደረገ 15 ቀን አንብቦታል። ይሄ በጣም ትልቅ ነገር ነው። ሌላ 15 ቀን ደግሞ ሁለተኛ መጽሐፍ ይጻፍና ደግሞ ሌላው 15 ቀን ደግሞ ደግመህ ታነበዋለህ። እውቀት ትጨምራለህ። ይሄ ሙስሊሞች በቃ ልታደንቁት የሚገባው ነገር ነው። ሀቂቃ በጣም በቃ ብችል ራሱ ሄጂ ጊፍት በሰጠው በቃ ትክክል የሚገርም ነገር ነው። 15 ቀን ቁጭ ብዬ መጽሐፍ አንብቤ ያለው ብሏል። ማሻአላህ ይሄን ነው የምፈልገው። ፍሬ እያፈራ ነው ማለት ነው። ኦልሬዲ ተሸንፎ የመጣ ሰው ነው።
እና ጥሩ ነው ያደረገው። እንደኔ አሁን ጥሩ አድርጓል። እንደዚህ ተሸነፈ የመጣ ሰው ከመጽሐፍ ጸሐፊ ጋር ነው የምወያየው ብሎ እያሰበ ያለ ሰው በዚህ ደረጃ ውይይቱ መጨረሱ ራሱ የሚያስደንቅ ነገር ነው። አልሐምዱሊላህ ረቢል ዓለሚን። ዞሮ ዞሮ ኃይል፣ ችሎታ፣ እውቀት ሁሉ ነገር የአላህ ሱብሓነሁ ወተዓላ ነው። አላህ ሱብሓነሁ ወተዓላ ነው ሁሉ ነገር የሰጠን። አላህ ይሁን ሁሉ ነገር እና አላህ ይሁን ሁሉ ነገር የሰጠን አላህ አልሐምዱሊላህ ረቢል ዓለሚን። ወይኔ ወላሂ ሳላ እንዴት ሆኜ በምን አይነት ሁኔታ ውስጥ እያዳመጥኩ እንደነበር ብታውቅ ማለት ነው። ወላሂ በጣም በጣም አም ሶ ፕራውድ ኦፍ ዩ። አላህ ሱብሓነሁ ወተዓላ ከዚህ የበለጠ እውቀት ይጨምርልህ። እንዲህ አይነት የቀለለ ውርደት አይቻለክም በሀያቴ ማለት ነው። በዲቤት ዓለም ላይ እንደዚህ አይነት የቀለለ ሶሪ እያለ በተለይ የሆነች ፓርት በጣም ነው ያሳቀችኝ። ሶሪ አሁን የምናወራው ምናምን እያለ ማለት ነው። ሀቂቃ በጣም 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 ኢት ዋዝ የመጨረሻ በጣም የሚገርም ዝግጅትን ያሳየ የመጽሐፍን ትልቅነትም ያሳየ በጣም የሚገርም ዲቤት ነው ያየነው። አላህ ይጨምርልህ። ምንጊዜም የተለመደ ነው ይሄ በሙስሊም ይህንን የመሰለ ቁርአንን ቦታውን ሰተህ በቃ ለሰዎች እንዲመስበክህ በራሱ ትልቅ ነገር ነው። ኮንክሉዥን በተለይ በጣም ደስ ብሎኛል። አርጊውመንቶች በጣም የሚገራርሙ ነበሩ። አላሁ አክበር። ምንም አይነት ደህና ነገር አላየንም ከዛ ወገን። ያው እኔ የማይመች ቦታ ነው ያለሁት፣ ማውራውንም አላቅም። ኢንሻአላህ በጣም ደስ ብሎኛል። አላህ ይጨምርልህ ሐቢቢ። ሰላም አለይኩም። ናገር በጣም ነበር የጓጓሁትና ከዚህ በፊት ፕሬዲክሽንም ማስቀምጬም ጭምር ነበረ። ያው ፕሬዲክሽኔ እውን የሆነው ይህ ዲያቆን ጨመቃ በቃ ተሰጥቶ ነው የሄደው እንደ ጃኬት ማለት ነው። እና ይህን ዲያቆን ምን እንደሚያደርጉት ፈጣሪ ነው የሚያውቀው። ያው ሰምታችኋል። አንድ ጥያቄ ሰው እንዴት አይመልስም? ያ ጀማ አንድ ጥያቄ እንዴት አይመልስም ሰው? ጥያቄውን በሙሉ ይሄ ርዕሳችን አይደለም፣ ርዕሳችን ብሮ ከዚህ በላይ ምን ነው ርዕሱ ላይ የተጠየቀው እያንዳንዷ ጥያቄ ርዕሱ ላይ ነበር። ኦን ፖይንት ነበረ ባይዜ ማለት ነው ሲጠየቅ የነበረው የመጽሐፍ ቅዱስ መጠበቅ ነበረ። ይሄንን ከመጽሐፍ ቅዱስ ላይ ከኤርሊ ማኑስክሪፕት ላይ ከዕደ ክታባት ላይ አሳየን ሲባል ርዕሳችን አይደለም ሲል ነበረ ሙሉ ዲቤቱ ያለቀው ጥያቄና መልሱ ማለት ነው። እና ያለው ሁኔታ ይሄ ነበረ፣ ጥያቄና መልሱ ላይ የነበረው ሁኔታ ማለት ነው። አንድ ጥያቄ ሰው ሳይመልስ ነው ማለት ነው። አስቡት፣ ይሄ ቤተክርስቲያን የሾመችው ዲያቆን ነው። እና እነዚህ ዲያቆናት በዚህ ልክ ከሆኑ ክርስቲያኖች ወዴት መመለሻ የላችሁ። ከነዚህ ውጪ ሰርቫይቭ የምታረጉበት ሌላ መመለሻ የላችሁም። እነዚህ ናቸው ዋና የተባሉት። ዋና የተባለው ደግሞ እንዴት ዲስትሮይ ሆኖ እንደተላከ ሁላችሁም አይታችኋል ማለት ነው። እና ዛሬ የነበረው ሁኔታ ሰማዕቱ ብራናና መጽሐፍ ቅዱስ የትኛው ነው ሞር አውቴንቲክ፣ የትኛው የተሻለ ነው በሚል እንደሚታወቀው ሰማዕቱ ብራና ጸሐፊው ማን ነው? ወንድም ሳላ ነው፣ ኡስታዝ ሳላ ነው። ማን ነው? ቅዱስ ጋራ ስንመጣ ጸሐፊያቸው አይታወቅ። እያንዳንዱ ነገር ደግሞ አስመስከረን የላክ ነው ማለት ነው። ወንድማችን ነባር ሁሌም እንቆራን አለ መሰለኝ አከቆራርጦ ነው። ወአለይኩም ሰላም ወራህመቱላህ። ዛኪሩ ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ ማሻአላህ ማሻአላህ። አላህ ይጨምርላችሁ። እኔ ምን አሰብኩኝ መሰለህ? ይሰማል? ይሰማል። 1000 መጽሐፍ ለካፊሮች በነፃ እሰጣለሁ እኔ ሰማዕቱ ብራና። አላሁ አክበር።
እንግዲህ ጀዛከላሁ ኸይር ወንድሜ። እንግዲህ ይህንን ሰማዕቱ ብራናን እንግዲህ ዛሬ ክርስቲያኖችን ጉድ ያረጋቸውን መጽሐፍ 1000 ፍሬ ለክርስቲያኖች በነፃ ሰጣሉ ብለዋል። ይሄን መጽሐፍ አንብባችሁ አምልጡ። እንግዲህ እሱ ገዝቶ ለነሱ በነፃ ሊሰጣቸው ነው ጋይስ። ይሄንን መጽሐፍ ቅዱስ መበረዙን ዛሬ ያያችሁት ጉድ ሁሉ እዚህ ውስጥ አለ። ዛሬ የታየው ጉድ ሁሉ እዚህ ውስጥ አለ። ይሄን መጽሐፍ ገዝቼ 1000 ፍሬ ለነሱ ሰጣሉ ብለዋል። አላሁ አክበር፣ አላሁ አክበር። ሳላ ወይ አውፋን ሳላ ማለት በዚህ ልክ ዲያቆናቸው የሚያነበው ከሆነ አንብቦታል መቼም። ስለዚህ እነሱም እንዲያነቡት እኔ በነፃ 1000 ፍሬ መውሰድ እችላለሁ። 1000 ፍሬ። ጀዛከላሁ ኸይር ወንድሜ፣ አላህ ይጨምርልህ። እንግዲህ ለነሱ ትልቅ ነገር ነው። ይህንን በነፃ ወስደው ካነበቡት መጽሐፍ ቅዱስ እንዴት እንደተበረዘ ሊረዱ ይችላሉ። አላህ ይጨምርልህ። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እኔ ደግሞ ሳላ በነፃ በራሴ ትራንስፖርት ማለት ነው ያሉበት ደረጃ ያሉበት ቦታ አደርሳለሁ ኢንሻአላህ፣ ችግር የለም። ከጃ አቀበለውና እኔ ደግሞ አከፋፍላለሁ። ወላሂ ምሬ ነው። አላሁ አክበር፣ አላሁ አክበር። እንግዲህ ወንድማችን ዛኪር ደግሞ ምንድነው የሚለው? የሹ የገዛውን መጽሐፍ አለ እሱ የገዛውን መጽሐፍ ዴሊቨሪ ማለት ቤታቸው ድረስ በትራንስፖርት አመጣላችኋለሁ ብሏል። ይህን መጽሐፍ የሚፈልግ ክርስቲያን ካለ አይከፍልም። ቤቱ እንግዲህ ደጃፉ ላይ አስቀምጥለታለሁ። ይህንን ዴሊቨሪ እኔ ከፍላለሁ ብሏል ወንድማችን ዛኪር። አላህ ይጨምርለት። ባረከላሁ ፊክ ወንድሜ። እንግዲህ አጅሩን ከአላህ የምታገኝ ይሆናል። የትልቅ ነገር ነው። ሳላ እኔ ደግሞ ሰምተህ ከሆነ አማርኛ አልችልም፣ ሀሳቡ አልገባኝም እያለ ነበረ አብዛኛው ክርስቲያን። ሜቢ እንደው ሀሳቡ ላገባው ይችላልና እኔ ደግሞ ላይፍ ከፍቼ መጽሐፉን ለማስጠናት ቃል ገባለሁ። ያገባው ክርስቲያን ካለ መጽሐፍ ጥያቄ ካላችሁ መታችሁ ጠይቁኝ። አላሁ አክበር፣ አላሁ አክበር። እንግዲህ ደግሞ ወንድሜ ኢምራን ምንድነው እያለ ያለው? ይሄ መጽሐፍ እኔ እነሱ ከገዙት በኋላ ምንድነው ከተገዛላቸው በኋላ አስጠናቸዋለሁ ብለዋል። እየከፈትኩኝ እንዲህ ፔጅ 1 ላይ ፔጅ 2 ላይ ፔጅ 3 ላይ እያንዳንዱ ነገር በነፃ እንግዲህ አስጠኝ በዚህ ሰዓት በብር ነው የሚቀጠረው። ኢምራን ግን በነፃ ሙሉ መጽሐፉን ዲያቆኑንም ፓስተሩንም ቄሱንም ቀሳውስቱንም በነፃ አስተምራቸዋለሁ ብለዋል። ጀዛከላሁ ኸይር ወንድሜ ኢምራን። ይሄ ትልቅ ነገር ነው ኢንሻአላህ። ተከላ ፕላስ ዲያቆኑም ኢንሻአላህ በውስጥ ቴክስት አድርጌለታለሁ። ያው አይ ቲንክ አሁን ሙሉ ጀማዓቸው ሀዘን ላይ ቢሆንም ግን ኢንሻአላህ ከሀዘኑ በኋላ ወላሂ ያልገባው ነገር ካለ መተዋወል። ለምን ሰምታችሁ ከሆነ ቅድም ምን አለ? እኔ አማርኛ አልችልም፣ ቃል ወርድ በወርድ ነው ባይዘው አልገባውም። በቃ ሰውየው መጽሐፉ አልገባውም። ግን ማሻአላ እናመሰግናለን። 15 ቀን ያክል ይሄ መጽሐፍ ማንበብ ራሱ የሚደነቅ ነው። ብዙ ነገር አግኝተህበታል። ውስጥ ላይ ራሱ ባይዘው አይ ቲንክ ሳላ እዚህ ዲቤት ላይ ሰውየው መጽሐፍ ቅዱስ አዎ ልዩነት አለበት ብሎ ያመነው ወላሂ ይቀለኳል። ይሄ መጽሐፍ አንብቦ ይመስለኛል ቁም ነገር። ለምን ውይይቱ ሲጀምር ራሱን ብሎ አምኗል፣ ልዩነት አለበት ብሎ አምኗል። እና ይመስለኛል ብቻ ግን ኢንሻአላህ አንተም ቢሆን እኛ ጋር መተተማራለሁ። አልሐምዱሊላህ አልሐምዱሊላህ አለ ነዓመት ኢስላም ፕላስ ቅድም አነስ ገልጾታል። ሙሉ ውይይቱ አይታችሁ ከሆነ ሶ ይላል መሀል ላይ ሶ በቃ በዚህ ነው የጨረሰው ጥያቄው ሙሉ ሶ ሌላ እንግሊዝኛ የለም እንዴ? ሌላ እንግሊዝኛ እኮ አለ። ቢላህ አለይክ ሌላ ጊዜ ሲመጡ ፕሊዝ ቢያንስ ቃላት ተዳግሙብንና ሙሉ ውይይቱን አይታችሁ ከሆነ ሰው ያ የጨረሰው ምንም ጥያቄ አልመለስም። ይሄ ራሱ ድክመቱን የሚያሳየው ዲያቆናቸው። ቢላህ አለይኩም ይሄ ዲያቆን 18 ዓመት ዩቲዩብ ላይ ነበር። ቲክቶክ ላይ ሳይሆን ዩቲዩብ ላይ 18 ዓመት ተወያይቷል። 18 ዓመት ንጽጽር ላይ ሰራው ዲያቆናቸው እንደዚህ ከሆነ ከስላሉት ደግሞ አስቧቸው ማለት እንደሆነ። በተጨማሪ ደግሞ እንደገል ጨምርላችሁ እዚህ ጋር የምታዩቸው ክርስቲያኖች በሙሉ በውስጥ ሲያጽናኑት ነበረ። ኤቪደንስ አለ፣ ማስረጃዎች ማቅረብ እንችላለን። ላይቭ ላይም እየመጡ እግዚአብሔር ይርዳው እግዚአብሔር እንትን ያድርገው ውይይት እናያለን እየደገፍነው ሲሆን ነበር፣ ሲያግዙት ነበር። የሁሉም እንትን ነው፣ የሁሉም ትብብር ነው። ቄሶቹ ዲያቆኖቹ ተሰብስበው ማለት ነው። ሁላችሁም ተሰብስባችሁ ማምጣት የቻላችሁት ይሄን ከሆነ አንዳችሁ ብቻ ደግሞ ምን እንደምትሆን አሰብኩት፣ ወላሂ አሰብኩት። አላህ ይሆናችሁ ወንድሜ ሳላህ፣ አላህ ይቀበልህ። አልሐምዱሊላህ ታሪካዊ ቀንና ታሪካዊ ፕሮግራም አሳይተናል። ሁላችሁም በዱዓ አትርሱት። አሁንም ኮሜንት ላይ ተክቢራ አድርጉ በደንብ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሁሉ ጊዜ ሙስሊም በእንደዚህ አይነት ፕሮግራም የሚያመሰግነው አምላኩን ነውና ለዓለማቱ ጌታ ምስጋና ይገባው። ወመን ነስሩ ኢላ ሚን ኢንዲላህ፣ ድል ከአላህ ነው። ለዓለማቱ ጌታ ምስጋና ይገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ታላቁ ታሪክ ቀን እኔ ምንም ቃላት ነው ያጠረኝ። ምንም ነገሩ ላይ ሀሳብ ለመስጠት ይሄ ነው ብዬ ለመናገር ሁላችሁም ገልጻችሁታል።
እንደውም የሆነ ሰዓት ኦዞ ለመስጠት እየሞከርኩ ነበረ። ምናልባት ሶ ይሆናል መልሱ እያልኩኝ ትንሽ ለማስተካከል እየሞከርኩ ነበር። ልጅ ምንም ከየት እንዳመጡት እኔ አላውቅም። ማን መክሮ እንዳመጣው። እንደውም ቅድም ኡስታዝ አቡበከር እንደተናገረው ሳላ የራሱ የሆነ አላይ ነው የሚያደርግ ባህሪ ያለው ከዲያቆኖቹ ጋር። ያም ደግሞ ምህረት የለሽ መሆኑ ነውና ማን የመከረው ኢን ዘ ፈርስት ፕሌስ? ይሄ ሰውዬ ሲጀምር መመከር ያለበት ሰው ነው። ጓደኛ ወይ ቤተሰብ ያስፈልገው የሚመክረው በእንዲህ አይነት ጉዳይ ላይ ያስፈልጋል። ምክንያቱም እንዲህ አይነት ርዕሶች በጣም ብዙ ጊዜ ሲወራባቸው ሲሰራባቸው ጉዳዮች እንደመሆናቸው ቢያንስ ይሄ ነው ለማለት ይሄ 18 ዓመት ሱብሃንአላህ 18 ዓመት ግራ የሚገባ እኮ ወላሂ 18 ዓመት ቀለለ ወላሂ እዚህ እና ይሄ ነው ብሎ ለመመለስ የሚያስችል ነገር አላየንም። ሶ ሲል ሙሉ 20 ደቂቃ እንደባከ የተመለከት ነውና ይሄ ነው የሚባል ነገር እንደሌለው የክርስቲያን መምህራን እንዳሰብስበው መጽሐፍ ቅዱስን ከቁርአን ጋር እንደማነጻጸር ሰማዕቱ ብራና ራሱ ተበርዟል የሚል ክሪም እንደማቅረብ እንመለከታለን። በዚህ አይነት ነገር እንመለከታለን እና ሰውየው እንዲህ አይነት ነገር እኔ በሀያቴ ተመልክቼ አላውቅም። የሰው መጽሐፍ አንስቶ ኮምፔር ማድረግ ያለበት የራሱ መጽሐፍ በራሱ መጽሐፍ የጻፈ መጽሐፍ ተበርዟል ብሎ መሟገት አለ ቢስሚላህ በምንም ተአምር ሊሆን የማይችል ነገር ነውና እኔ ከአቅሜ በላይ ነው የዛሬው ነገር። ወረቢ ደስታው ምኑም ከአቅሜ በላይ ነው። ግን እስቲ ቢያንስ ትንሽ የሚመጥነውን ሰው ለሳላ እኛ መፈለግ እንተባበራለን እንጂ እነዚህ ሰው ብላችሁ ቆጥራችሁ የመጣችሁብን ሰዎች እንደው አድቡ፣ አላህን ፍሩ። ከዚህ ጋር ምንም አለ የሚያደርግ ነገር አላህ አክበር። ለሁሉም እንግዲህ የሂዳያ ሰበብ ይሁን ኢንሻአላህ። ለሁሉም ከእስልምና ውጭ ላሉ ሰዎች የሂዳያ ሰበብ ይሆናል ብዬ አስባለሁ። ኢንሻአላህ አላህ የሚጠቀሙበት ያደርግልን። ያን ሳይ ይመስላል ኢንሻአላህ ሰፊ እንመለስበታለን። በረከት